ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ስለ ዲሲሽን ሜኪንግ ቪዲዮ ማቴሪያል ይዤ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የሉዋም ቲዩብ ቻናል አባል ይሁኑ። እንግዲህ ዲሲሽን ሜኪንግ ማለት መወሰን ወይም ውሳኔ ላይ መድረስ ማለት ሲሆን በሌላ አባባል ደግሞ መረጃ በመሰብሰብና የተለያዩ አማራጮች በማየት መገምገም የተሻለ ኦፕሽን ሴሌክት የምናደርግበት ችሎታ ሲሆን በኢንቱዊሽን እና በሎጂካል ፕላስ በተግባራዊ እቅድና በተገነዘብነው ባለን ዕውቀት በማጣመር ዲሳይድ የምናደርግበት ድርጊት ነው። ፋይናሊ ውሳኔ በህይወታችን ትልቅ ተጽዕኖ ያለው ሲሆን ምክንያቱም የምንኖረው ህይወት በተጨማሪም የወደፊት የአኗኗር ደረጃ ህይወታችን በወሰንነው ውሳኔ ልክ ስለሚሆንና እያንዳንዱ ውሳኔዎች ዲሳይድ የምናደርገው የወደፊት ህይወታችን ውጤት ስለሚሆን ትልቅ ኢንፍሉዌንስ ይኖረዋል። ለፐርሰናል ህይወታችን የምናደርገው እንቅስቃሴና ለቢዝነስ ፐርፎርማንስ ወይም ለስራ ክንውን ለሁሉም ጉዳይ ማንኛውም ውሳኔ ስንወስን በደንብ የታሰበበት ምክንያታዊ የሆነ ዲሲሽን መሆን አለበት። አሁን የመወሰን ችሎታችን ዴቨሎፕ የሚያደርጉልን 3 መንገዶች እናያለን። የመጀመሪያው ኢንፎርሜሽን ጋዘሪንግ ወይም መረጃ መሰብሰብ። ኢንፎርሜሽን ጋዘሪንግ ማለት የመጀመሪያ ደረጃ ለመወሰን የምንጀምረው ፕሮሰስ ሲሆን ስለ አንድ ኢላማ ወይም ሳብጀክት ስፔሲፊክሊ መረጃ በመሰብሰብ የታወቀ ውሳኔ እንድንወስን ያደርጋል። ኢንፎርሜሽን ጋዘር ማድረግ በብዙ አይነት መንገድ መጠቀም እንችላለን። ስለፈለግነው ጉዳይ ለሚያውቁ ሰዎች ኢንተርቪው በማድረግ ሊሆን ይችላል፣ ወይም ኦንላይን ሪሰርች በማድረግ ፕላስ ከላይብረሪ ምንጮችና ሌሎች አማራጮች ተጠቅመን ጥናት በማድረግ የምንፈልገው መረጃ ኮሌክት አድርገን ማግኘት እንችላለን። ይሄ ደግሞ ለግለሰብ ይሁን ለአንድ የቢዝነስ ተቋም ትልቅ ጥቅም አለው። ለምሳሌ እቅዶች ለማሻሻል፣ ሪስክ በማየት ስራ ለማከናወን የተሻለ የመረዳት ግንዛቤ በመኖር ትክክለኛ ውሳኔ ላይ መድረስ ነው። the necessity of gathering relevant information ወይም ከመወሰናችን በፊት መረጃ የመሰብሰብ ጥቅሙ አንድ ነገር ዲሳይድ ከማድረጋችን በፊት ኢቫሉዌት በማድረግ በሰፊው በማየት ለማወቅ የሚረዳን ነው። ይሄ ደግሞ ትክክለኛ ውሳኔ እንድንወስንና የመወሰን ችሎታችን ኢምፕሩቭ የሚያደርግልን አንድ መንገድ ነው። ሁለተኛው ደግሞ ኮንሲደር ኮንሲኩዌንስስ፣ አንድ ውሳኔ ከመወሰናችን በፊት የሚያስከትለው ውጤት ማሰብ ነው። ይሄ ማለት ደግሞ ከውሳኔያችን በፊት ከምንመርጠው ከምንወስነው ነገር የሚፈጠረው ኢምፓክት አስቀድመን ማሰብ ነው። ይሄ ደግሞ መመሪያ እንዲኖረን አላማችን ለማስቀጠል ሞቲቬት ያደርገናል። ይሄ አፕሮች መጠቀም ያስፈልገ ምክንያት ደግሞ ትክክለኛ ለሆነ ውሳኔ ጸጸት፣ ጭንቀትና በራሳችን እንድንጠራጠር ስለሚያደርገን ለሚፈጥርብን ጉዳት የሚያስከትለው ውጤት ኮንሲደር በማድረግ ሪስክ በማጥፋት ወደ ትክክለኛ ውሳኔ የሚመራን ነው። ካልሆነ ግን ባይ ዲፎልት ከወሰንን ጊዜ፣ ገንዘብ፣ ሌሎች አላስፈላጊ ክራይሲስ ውስጥ እንገባለን። ስለዚህ ሁሌ ማስታወስ ያለብን በእያንዳንዱ በምንወስነው ውሳኔዎች ኮንሲኩዌንስ እንዳለና ኢፌክቲቭ የሆነ ውሳኔ እንድንወስን ያልጠበቅነው ሁኔታዎች፣ ሌሎች ፖሲቢሊቲ ጭምር ግምት ውስጥ በማስገባት ይሄ ደግሞ በውሳኔያችን ያለው ተጽዕኖ ሚቲጌት ያደርግልናል። ስለዚህ ኮንሲደሪንግ ኮንሲኩዌንስ ኢን ዲሲሽን ሜኪንግ ወሳኝ ነው። ሶስተኛ ደግሞ አንሰርቴኒቲ ኢን ዲሲሽን ሜኪንግ፣ እርግጠኛ አለመሆን አንዱ ወሳኝ ፓርት ነው። ለመወሰን አንሰርቴን ወይም ተጠራጣሪ መሆን ነገሮች ለመረዳት ብዙ አቅጣጫዎች ለማየት እንሞክራለን። ይሄ ደግሞ ይበልጥ ብቁ የሆነ ውሳኔ እንድንወስን ይረዳናል። በተጨማሪ ውጤታማና ጊኒን ውሳኔ ላይ ያደርሰናል። it's important for personal and professional contexts to be able to explore complex choices with great confidence። ይሄ ደግሞ ለግልና ለአንድ የስራ ኦርጋናይዜሽን ጥናት በማካሄድ ውስብስብ ምርጫዎች ጉዳዮች መረዳትና በትልቅ በራስ መተማመን ውሳኔ የምናካሄድበት ዘዴ ነው። የዛሬ ፕሮግራም ይሄን ይመስል ነበር። ስላዳመጣችሁኝና ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌሎች አዳዲስ ስራዎች እስከምንገናኝ ሰላም ሁኑ።